ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ ሳምንታዊ ናሁ መርሎት የተሰኘው ዝግጅታችን ነው። እኔ ቃል ኪዳን ኃይሉ ነኝ። አብራችሁን ቆዩ። የዛሬ እንግዲህ በብዙ ስራዎች እናውቀዋለን። በዝግጅት፣ በድርሰት እንዲሁም ደግሞ በትወና። በድርሰት 16 እና ሶስተኛው ኪዳን የተባሉ መጽሐፍትን፣ በስክሪፕት ደግሞ ምልታዘዝ ድራማ ላይ ከዋጄ ጋር ወይም ከባኃይሉ ዋሴ ጋር በመድረስ እናውቀዋለን። አሁን ደግሞ አስኳላ ላይ ስክሪፕት ሱፐርቫይዘር በመሆን ዲኤስቲቪ ላይ በሚታየውን ድራማ እናውቃለን። በትወና ኢትዮጵያ ላይ በእናት መንገድ፣ ስንብትና 9 ሞት ላይ በደንብ አድርጎ ሲተውን እናውቀዋለን። በጽሁፍ ደግሞ ከመጽሐፎቹ ባሻገር ምልታዘዝ ላይ አዘጋጅም ጸሐፊም በመሆን አስኳላ ላይ ደግሞ ተዋናይ በመሆንና ስክሪፕት ሱፐርቫይዘር በመሆን እናውቀዋለን። ዛሬ ግን የምንወያየው በይበልጥ ሶስተኛው ኪዳንና 16 የተባሉ መጽሐፍቶቹ ላይ ነው። ሀሳቦች ላይ እንሟገታለን፣ ሀሳቦች ላይ እናወራለን። አብራችሁን ቆዩ። ደሞዝ ይህን እድል ስለሰጠኝ ካለህ ከተጣበበ ጊዜ እንግዲህ በጣም ብዙ ስራዎች ናቸው የተጠቀሱት። እነዚህን ሁላ ስራ ላይ ነህ። በይበልጥ ደግሞ አሁን ዲኤስቲቪ የሚታየው ላይ አስኳላን እየሰራህ ነውና ቀጣዩ መጽሐፍ የሶስተኛው ኪዳን እንደሚቀጥል እየጠበቅን ነውና ከነዚህ ሁላ ስራዎች ይህን ጊዜ ሰጠኸኝ እዚህ ናሁ ስቱዲዮ ስለመጣህ በእኔና በናሁ ቴሌቪዥን ተመልካቾችም ምስጋናዬን አቀርባለሁ። እኔም ጊዜ ያክብርልኝ እዚህ ድረስ ጠርተህ እንድናገር እንድንወያይ እድሉን ስለሰጠኝ ቃል ኪዳን አመሰግናለሁ። አመሰግናለሁ። ደሞዝ ብዙ ጊዜ እኔ ተኳሬ ማተኩረው ስራዎች የሚያተኩሩት ሰው ላይ ነው ትላለህ። ከዛ ሰው ደግሞ ቀን ነው ትላለህ። ሰው የተፈጠረው 6ኛው ቀን ላይ ነው ትላለህ። እንደገና በስድስት ገና በጣት በሚቆጠሩ ቁጥሮች ትዘልና ደግሞ 930 ነው። ከዛ 1000 ሊሞላ ሲል ነው የጎደለው ትለናለህ። ብዙ ግልጽ አይደለም በእግዚአብሔር አቆጣጠርና በሰው አቆጣጠር ትለናለህ። አንዱ ቀን እንደ 1000 ዓመት ይቆጠራል ትለናለህ። አንዳንዴ ደግሞ አንዱ ቀን እንደ 100 ዓመት ይቆጠራል ትለናለህ። ለምሳሌ ሙሴ ላይ ስትመጣ 40 ቀን 4000 ዓመት ነው ትለናለህ። እንደ 100 ዓመት ቆጥረው ማለት ነው። አንዳንዴ ደግሞ 1000 ዓመት ነውና ሰው ላንተ ምንድነው የቀን አቆጣጠሩ? እስኪ ብታስረዳ። እንግዲህ ያው ያነሳቸው እንዳለ ሙሉ መጽሐፉ ነውና እንዴት አድርጌ ጠቅልዬ እንደምነግርህ አላውቅም፣ ግን እስኪ ከሰውን ጀምራ ሰው አንድ ሰው እንትን አለ አላስታውስኩትም። አንድ ደራሲ ገጣሚ ነው፣ ዓለም አቀፍ እውቅና ያለው ሰው ነውና ዓለም የተሰራችው ሳይንቲስቶች ዓለም የተሰራችው ከአተም ነው እንደዚህ ይላሉ። ደራሲያን፣ ከያንያን፣ የጥበብ ሰዎች እና የሃይማኖት ሰዎች ዓለም የተሰራው ከስቶሪዎች ነው ይላል። ከታሪኮች ነው። ብዙ ስቶሪዎች አሉ። ሰው ራሱን የሚሰራባቸው ታሪኮች አሉና ከዛ ውስጥ ከነዚህ ሁሉም ማህበረሰብ ጋር ብትሄድ በቋንቋ በንግግር በዚህ ውስጥ ነው የምንግባባው። እንደዛ ነው የምኖረው። መናገር፣ ማውራት፣ ቃል ነው ሰውን የሚሰራው እና ስለዚህ በየሀገሩ የሚነገሩ ተረኮች አሉ። አገሮች ራሳቸውን የሚሰሩባቸው፣ ማህበረሰብ ልጆቹን የሚሰራው፣ ወላጅ ልጁን የሚያናግረው፣ የሚመክረው፣ የሚኮተኮተው፣ የሚገስጸው፣ የሚያስተምረው በቃል በትምህርት እንደዚህ ነው እና እዚህ ትምህርት ውስጥ ነው ታሪክ ያለው ስቶሪ ነው። ተረኮች ያልናቸው ነገሮች ያሉት እዛ ውስጥ ነው ያሉትና ሰው በእነዚህ ታሪኮች ውስጥ ነው ተሰርቶ እዚህ የደረሰው። ለእያንዳንዱ ሳይንሳዊ ግኝትም እንደዚሁ ከጽንሰ ሀሳብ ከምልከታ ወደ ጽንሰ ሀሳብ ከጽንሰ ሀሳብ እያለ እንደዚህ አሁን ወደ ቲዮሪ ይደረላል። ለእያንዳንዱ ነገር እውነትን ፊት ለፊት ስለማናት ለእውነት ተረክ ነው የምታዘጋጅ። የተሻለው ተረክ የቱ ነው? የተሻለ የሚያሰኘው ምንድነው? ለሰው ባህሪ እኔን በደንብ ይገልጽልኛል፣ ለአእምሮዬ ምክንያታዊ በመሆን ወይ ደግሞ በመንፈስ ለኔ ቅርብ በመሆን የሚያደላድለኝ ወደ ቀጣዩ የህይወት ጉዞ የሚመራኝ ቃል ተረክ የቱ ነው የሚለው ነው የሚለየው እንጂ ሁሉም ስለ ሰው ማንነት፣ ስለ ሰው ማህበራዊ ህይወት ተረኮች አሉ። ከነዛ ውስጥ አንዱ ተረክ ምንድነው? ሰው እንዴት መጣ፣ ሰው ምንድነው የሚለው ነው አንዱ። ስለዚህ ሁሉም ማህበረሰቦች አሉ እንደዚህ በየማህበረሰቡ ብትሄድ
የሚገርሙ ተረኮች አሉ። እንደዚህ ሰው ከዚህ ነው የመጣው፣ ከዚህ ነው የተሰራው፣ ሰው ማለት ይሄ ነው ይላሉ። ሳይንስ ደግሞ በራሱ እንደገና ሌላ ታሪክ ለመፍጠር ቀን ከሌት እየደከመ ያለበት ብዙ አለ እና ግን እጅግ ከተረኮችም ደግሞ የተሻሉ ተረኮች ተብሎ ሰዎች እውቅና የሰጧቸው ያሳደጓቸው አሉ። አሁን ዝም ብዬ እንደ አንድ ምንድነው አካዳሚክ ቀለም ሰው መጽሐፍትን እንደሚያጠና ሰው ነው ነገር መንፈሳዊው ነገር በኋላ እንመጣበታለን። ከነዚህ ተረኮች ትልቅ ተጽዕኖ ከፈጠሩትና ዓለምን በሙሉ የተመራባቸው ካሉት የተረኮች ትልቁ ድርሻ የሚይዘው የአዳምና የሔዋን ተረክ ነው። አዳምና ሔዋን የሚባሉ ወንድና ሴት ተፈጠሩ። ሲፈጠሩ እንደዚህ የሚለው የመጽሐፍ ቅዱሱ ቃል ወይም ትምህርት አስተምሮ ዓለምን እስከ አሁንም ድረስ ማለት ነው እየመራ ያለ ተረክ ነውና በዛ ውስጥ ማናለች? በዓለም ውስጥ ኢትዮጵያ አለች እና ኢትዮጵያም በታሪክ ርዝማኔዋ የተነሳ አሮጌው ዓለም ከሚባሉ ውስጥ ነው የምትካተተው። ይሄ ግሪኮ ሮማን ጀምሮ መካከለኛው ምስራቅ እኛ እዚህ ውስጥ የዚህ ቅኝት ውጤት ነንና እኛም ያ በዚህ ተረክ አገር ገንብተንበታል፣ ማንነታችንን በይነንበታል፣ እየኖርንበት ነው ያለነውና ያንን እዛው ስንገባ አሁን እንደዚህ ፎከስ እናደርግ እኔ እዚሁ ስንገባ አገር እንዴት ተመሰረተ፣ ሰው ምንድነው የሚለውን ነገር በዚህ መነጽር ነው እንግዲህ ያየሁት የመጣሁትና በእኛ እንዳልከው ሰው ምንድነው ሰብ በግዕዝ የሚሉት ሰባት ማለት ነው። ራሱ ሰው ማለት ሰባት ነው። በሰባት ነገሮች አሉ። ነፍስ እንደዚህ ሶስት ነገር አላት። ወደ 12 የሚወስዱት በ12 ባህሪያት የሚናገሩት አለ። 12 ባህሪያት ተብሎ በባህሪያት ይቃኛል። ከመንፈሳዊ እድገት አንጻር ከባህሪ ተቋማት አንጻር እኛ ምንድነን ብለን ስንል ሰው ሁሉን ነገር ይሁን ሁሉ ያወራነውን ነገር የፈጠረውን አንድ ታላቅ ልዑል አምላክ ይመስላል ነው። በብሉይ ኪዳን ምንድነው ሰው በራሱ እግዚአብሔር በራሱ ራእይና አምሳያ ሰውን ሰራው ስለሚል ስለዚህ ሰው ልክ እንደ አምላክ ነፃ ነው። የእግዚአብሔር ራእይ ስለሆነ ነው። ከዛ ነፃ ነው። በዚህ ነፃነት ውስጥ የመረጠው ዛፍ አለ፣ እውቀት አለ፣ እዚህ ውስጥ ያለ የህይወት ዛፍ አለ። ለመብላት ደስ የሚለው ዛፍ ይሄ ለሰውነታችን የሚስማማው ምግብና ከዛ ይሄ ለማየት ደስ የሚለው ዛፍ የሚባል አለ። ልክ ስነ ውበት እንበለው ኪነ ጥበብ ስለማየት ደስ ይላል። ከዚህ ከእንትን ጋር ባይገናኝም ለኛ ደስታን ከሚሰጡ ነገሮች አሉ። እነዚህ ከባህሪ አንጻር ምንድነው ብዬ ነው እና እዛው ሳይው ስለዚህ ከተረኮቻችን ነው ተነስተህ አንተ ማንነትን የምትፈትሽው። አሁን ላለንበት ማንነት ስህተት ነው ይሄ ነው በዚህ ገባ በዚህ ወጣ ለማለት መጀመሪያ ምንድነው የተሰራንበት ቃል ድምጽ ተረኮች ምንድናቸው? ያንን ይዤ ነው እንግዲህ ሰው ማለት የእግዚአብሔር አራያ ሆኖ የተፈጠረ በመጀመሪያ በብሉዩ ዓለም ከክርስቶስ ልደት በፊት ወይም ያለ ክርስቶስ ሰው ሲታሰብ የእግዚአብሔር አራያ ነው። ሰው እግዚአብሔርን ይመስላል በብሉይ ኪዳን ማለት ነው። በአዲስ ኪዳን አምላክ ሰውን መስሎ ሰውን ሆኖ ሰርቷል። በአዲስ ኪዳን ነው። አሁን ሁለቱን አንድ ላይ አድርጌ ነው። ስለዚህ ያንን ባዋሃደ መንገድ ታሪካችንን በነፍስ ታሪክ በኩል ነው እነዛን መጽሐፍቶች ላይ ለመተረክ የሞከርኩትና ሰውነት ፍጻሜው የእግዚአብሔር ልጅነት ነው የሚል ነው ድምዳሜ መጨረሻው። ሰው የተፈጠረው እንግዲህ አሁን አንተ ባነሳው ተረኩ 6ኛ ቀን ላይ ነው። ከዛ በኋላ አጥፍቷል። እንግዲህ በክርስትናው ስንወስደው በተለይም በብሉይ ኪዳን ላይ ያለው ነገር አታድርግ የተባለውን አድርጓል። ከዛ በኋላ ቅጣት ደርሶበታል። ከተፈጠረበት ዓላማ ውጪ የሆነ ነገር ተፈጥሯል ማለት ነው። ምንድነው የጎደለው? ይሄንን ነገር ሲያደርግ ምንድነው የተፈጠረው? አንተ የምታስቀምጣቸው መጽሐፎች ላይ ያሉ በቁጥር የምታስቀምጣቸው አመታቶች አሉ። አንዱን ቀን እንደ 1000 አንዱን ቀን እንደ 100 ታረጋዋለህና ምንድነው የጎደለበት? ምን የትኛው አስተሳሰብ ነው የቀረበት? እሺ ይሄን አሁን እኔ አሁን ወደ መንፈሳዊ እመጣለሁ ማለት ነው። ከዚህ ከአካዳሚክ አታዩ ከወጣን መንፈሳዊ አታይ እስካሁን ድረስ ብያለሁ። 3ኛው ኪዳን ነው ላይ ሲጀምር ነው እዚህኛው ላይ
ሳይንስ ሰው ከዝንጀሮ ከጦጣ ከምናምን መጣ በዚህ በኩል እሱም ያው ብዙም አልተሳካም። ሌላ እንትን እየፈለጉ ነው። እንደዚህ በግልጽ ግን በተገለጠ መንገድ እገሌና እገሌ ከሚባሉ ሰዎች ነው ሰው የጀመረው ሰውነት የጀመረው ብሎ የሚጽፈው መጽሐፍ ቅዱስ ነው። ሌሎቹ ዝም ብሎ ከእንትን መጣን ከእንትን ብቃል የመጀመሪያው ሰው የምን ይላሉ እንጂ በስም በታሪክ በቦታ የሚናገረው መጽሐፍ ቅዱስ ነው። ቅርብ ነው ለእንትን በቦታና በጊዜ ውስጥ ነው የሚናገረውና እዛ መቼት አለ ቦታ አለው። እዛ ቦታ ላይ ቅድም ያልኩን አሁን መንፈሳዊ ስለሆነ ሰው ምንድነው እግዚአብሔር የምንለው መንፈሳዊ ነው። እውነት ወይ አምላክ የምንለው የሆነ ቦታ ቁጭ ያለ አካል ወይም ሰው ካደረግ ነው ስንደርስበት ወይም ስንይዘው አምላክነቱ ይቀራል። እግዚአብሔር አለማለቅ ነው፣ በየጊዜው ይነጋል። ግን በዛው መጠን ደግሞ እንደገና አካልም ያለው ነው። የወደፊት የኋላ እንደዚህ ያለ በጊዜም የማይለካ ነው እና የዛ አርአያ ስለሆነ እዛ ገነት ውስጥ የዚህ አርአያ የሆነ አንድ ሰው ወይም አንድ ሴትና አንድ ወንድ ቅድም ባልኩ ሰው ነፃ ነው ባል ነው የተቀመጡላቸው ዛፎች አሉ። ይሄኛው ጥሩ ነው፣ ይሄኛው እንደዚህ ነው፣ ይሄኛው እንዲህ በሚል ህግ ውስጥ ነው ሰው የተፈጠረው። ይሄንን ሁልጊዜ በምን ውስጥ ታገኘዋለህ? ብዙም ሩቅ መሄድ የለም። በራስህ ባህሪ በኩል ነው የምትፈትሸው። ይሄ ነገር በኔ ጋር በእውነት አለ ወይ? ራሱ እንደዛ መምረጥ አለ ወይ? መብት አለኝ ወይ? አሁን ዛፎቹን የመምረጥ አለኝ ወይ? የጎደለ ነገር አለ ወይ? በደንብ ስታስተውል ነው የምታገኘው። ለምሳሌ የሆነ በጣም ችግር ሲደርስብህ ሲመችም ጭምር ማለት ነው የሆነ ነገር የጎደለ ያለ ይመስልሃል። የሆነ የጎደለ ወይም ከአሞ ከሆነ የሚረዳት ይፈልጋለህ፣ ደክሞ ከሆነ ብቻ የሚያግዝህ በሰው በሆነ ነገር ውስጥ በዚህ ዓለም ላይ አጠቃላይ ሀሳቡን ጨምቀን ስናስቀምጠው መዳን ወይም ከዚህ መውጣት ይፈልጋል። የሆነ ጉድለት አለ። ያን ጉድለት ለመሙላት በምናደርገው ጥረት ነው ስልጣኔ የተገነባው። ይጎለናል፣ የሆነ ችግር አለ። ፍጹምነትን እናስባለን፣ ግን ፍጹም አንሆንም። ማፍቀርን ታስባለህ፣ ግን ብዙ ፍቅር አንሆንም። እና ይሄ መውደቅ መነሳትን በሰው ባህሪ በኩልም ታገኘዋለህ። በዛ በኩል ነው የፈተሸው። ስለዚህ ታሪኩን ስንፈትሸው ያ ገነቱ ጋር የነበረው ዋናው ነገር እንዴት ወደቅ? ምንድነው መውደቅ? በኋላ ክርስቶስ መጥቶ አዳንኳችሁ አድኛችኋለሁ ሲለን ከምንድን ነው ያዳነን የሚለውን ነገር በደንብ ፈትሸነው ከዛ በኋላ የዳንበትን መንገድ ማወቅ ነው ዓላማው። አንደኛው ይሄ የሆነበት እኔ ልልህ የፈለጉት ምንድነው በዚህ ዘመን ላይ እንደዚህ አይነት የክርስትናውን ዋናውን እውነት በደንብ ባለመፈተሹን ወይ ባለማወቂውን በብዙ መንገድ ሲዋጋው የምናየው አይነት ሲዋጉት ስለምናይ ያንን ለዚህ ትውልድ በሆነ መንገድ እውነታውን በደንብ አድርጎ ፍጹም በተቻለ መጠን በፍጹም ቅንነት ጽፎ ለሰዎች ማቅረብ ነው ሐሳቡ ነው እና ዘመኑን የምንለው እዛው ላይ በነበሩን ተረኮች ውስጥ ነው አንስቼ የምነግርህና ስለዚህ አዳም የሚባለው ሰው ለምሳሌ 1000 ዓመት ቢኖር ኖሮ ይነጠቅ ነበር ይላልና መነጠቅ ምንድን ነው? ስለዚህ ሌሎቹ ፍጥሮች በሙሉ ያለ እንትና ነው የተሰሩት፣ በማህፀን ነው የመጡት። ዝም ብለህ የመጀመሪያው ሰው አዳምም አይሆን የመጀመሪያው ሰው ቢያንስ በማህፀን አልመጣም። አገኝተኛል በማህፀን አልመጣም ይታወቃል። የመጀመሪያው ሰው ከዛ በኋላ ያለ ነው በማህፀን መተናል ነው። አዳም የሚባለው ግን ካስገኘው ልዩ ፈቃድ ነው የተገኘው። ለሱ እንደ ማህፀን የሆነለት ሌላ ነገር ነው። አገኝተኛ ያ ነው ፈጣሪው ነው የሆነለት እና እዛ ፈቃዱ ስላለ ስለዚህ በዚህ ፈቃድ ውስጥ በዚህ አይነት የተለየ የማህፀን ስርዓት ያ ገነት እንደ ማህፀን ስለሆነ እዛ የማህፀን ውስጥ እየተሰራ ሳለ ራሱንም እያወቀ ሳለ በመረጠው ዛፍ ምክንያት የሞትን ድምፅ ባህሪው ሰምቷል። በየቀኑ ባህሪያችን ይሞታል። አንድ ቀን ስንጨምር ለሞት ነው የምንቀርበው። በየቀኑ የሞት አገልግሎት አለኛ ውስጥ በሞት ፍርሃት ነው ሰው የሚኖረው። ላለመሞት ነው ላለመውደቅ ችግር እንዳይደርስብህ በተቻለ መጠን ያን ሞትን ለማሸነፍ ነው እንትን የምንለው እና እዚህ ውስጥ ወድቀናል እና እዛ የወደቀው ዛፍ ሲበላ ነው ይሉና የአበው ልጥቀስልና ዛፉ ነው ያ የእውቀት ዛፍ አዳምን 930 ዓመት ከኖረ በኋላ 1000 ዓመት ሳይሞላ እንዲወድቅ አደረገው ነው። ከዛ በኋላ እየራቀ የሰው ልጅ 1000 ዓመት ከመኖር ከሚያስችለው የባህሪ መቻያ ወጥቶ ምን ሆነ 70 ዓመት መኖር ውስጥ ገባ። ያቺ 70 አሁን 70 ዓመት ነው የምንኖረው። እዚህ በሌላ አባባል እዛ ላይ እንዳያየነው 7% ውስጥ ነው ያለነው እኛ ከሰውነት ውስጥ 7% ውስጥ ነው ያለነው ጠቅላላ የምናውቀው። ሌላውን 93%ችንን አናውቀው ተዘግቷል። ልክ ነው አካባቢ ላይ ተዘጋ ነው ሌላ ሚስጥር ስላለው ማለት ነው እሱ። ስለዚህ 70 ዓመት ውስጥ ነው ያለነው እኛ
70 ዓመት ውስጥ የምናደርገው ጥረት በሙሉ የምንለፋው የምንወጣው የምንወርደው ነገር በሙሉ ያቺ ከፍታ ላይ ወደ መነጠቅ ወደ ማድረግ ገብቶ 930 ላይ ብቻ ኖረን ያልጨረስነውን 1000 ዓመት መሙላት 1000 ዓመቱን ልንሞላው አልቻለም። ስለዚህ ይሄንን ማህተም ሊቀይር የሚችል ማንም የለም። ሰው ይመጣል፣ ተወለደ፣ ይሞታል፣ የሆነ ነገር ሰርቶ ይጥራል። ይሄንን ጥረት የሞላው በእግዚአብሔር ልጅ በክርስቶስ በኩል ነው። ክርስቶስ 70 ዓመቷን በዚህ አድርጎ እንዲያርጉ ሱማይ ያሰላ ነው። በዛ ነው 70 ዓመቱን እሱ ሞልቷታል። ስለዚህ ስለሞላው በ40ኛው ቀን 1000 ዓመቱ ፍጻሜ ነው። ስለዚህ ክርስቶስ በአዳም ቦታ ሆኖ አድርጎ ባለመጥፋት ሁሉ ጊዜ ስላለ ሰዎችን እንደዛ ለማድረግ ሁሉ ጊዜ ይኖራል ነው ክርስትና ይሄን እንደሚያስተምረው። ስለዚህ መልሱ ተመልሷል። በሰው ልጅ ባህሪ ውስጥ ያለውን ሁሉ መልሶታል። ሁሉ ጊዜ ያለ ያ የሕይወት ዛፍ ያልመረጥነው የሕይወት ዛፍ ነበር፣ የእውቀት ዛፍ ነው የመረጥነው። ስለዚህ በጠፋንበት የእውቀት ዛፍ በኩል እሱ መጥቶ የሕይወት ዛፍ አበላን ነው ክርስትና የሚለው እና ያንን ዛፍ ቁጥር ሲባል አሁን እዚህ ጋር ግልጽ የማይሆን ነገር አለ። አሁን ክርስቶስ ኖረ በዚህ ዓለም ላይ የሚባለው እንግዲህ 33 ዓመት ነው። 3 ዓመት ከ3 ወር ነው አገልግሎቱ። 30 ዓመቱ በኋላ ነው አገልግሎት በዛው ነው ያረፈው። እንግዲህ 33 ዓመት ነው የኖረው። ከአዳም ውጪ ደግሞ ማቱሳላም ይባላል መጽሐፍ ቅዱስ ከአዳም በላይ የኖረ እንግዲህ ኦኬ ጥሩ። ስለዚህ እነዚህን እንዴት አድርጋቸው ነው ቅድም ነገርኩ እኮ ለመሰለ አሁን እኛ ምን ቆጥረው ሌሎቹን አይደለም። ሌሎቹ በሙሉ እንዴት ይልን ከአዳም በኋላ የሚወለደው በሙሉ በጉድለት ነው፣ በእንከን ነው የሚወለደው። 930 ሊኖር ይችላል፣ ምንም ከዛም በላይ ሊኖር ይችላል ሰውየው። በእግዚአብሔር ብቻ የተሰራው ግን አዳም ነው። ሌሎቹ በሙሉ በማህፀን ስለተሰሩ እኔ እግዚአብሔር የሰራውን ነው የምትወስደው የመጀመሪያው ነው። እነዚህ ይሄኛው ምድር በእንግሊዝኛ ልበለው ከእንከን ጋር ወይም ከኢምፒዩሪቲ ጋር ልበለው ከጥንተ ታብሶ ልበለው ከሱ ጋር ስለሚወለድ የአዳም ግን ይሄ የለበትም። ማን የሰራው? አዳምና ሔዋን ራሱ እግዚአብሔር ስለሰራቸው እግዚአብሔር በሰራው እግዚአብሔር ባልነው ማህፀን ውስጥ ያለውን ነው መለካው እንጂ እነ ማቱሳላ እንደማንኛውም እንደኛ በማህፀን ውስጥ ያለፉ ስለሆኑ በኢምፐርፌክሽን ወይም በቀውስ ውስጥ አንድ ፐርፌክት የሆነ 2000 ዓመት የኖረ ሰው ልታገኝ ትችላለህ። 3 ዓመት ብቻ የሚኖርም ሰው ታገኛለህ። ይሄ ቀውስ መኖሩን ያመለክታል እንጂ ኦርድ ስርዓት መኖሩን አይመለክትም። አገኘ ግን በመጀመሪያ ቢሆን ድረስ በስርዓቱ መሰረት ግን 1000 ዓመት ይኖር ነበር የሚለው ነው። በኋላ ራእይ ላይ ብዙ መንገድ ሰዎች ሊነኩት ይሞክሩት እና ክርስቶስ ጋር 33 ዓመት ኖረ ባልክ ስትለው ከተነሳ በኋላ ያለውን ነው የምንቆጥረው። ያረገው ከተነሳ በኋላ ስለሆነ ቅድም ባልኩ ሱባኤ ሲቆጠር ብዙ መንገድ አለው። አንድ ራእይ ላይ ብዙ ሰው አንብቦት የሚያውቀው ጥቅስ ካለ ብዙ ሰው ያውቀዋል፣ ደጋፊም ተቃዋሚም ብዙዎቹ የሚያወሩት እና ራእይ ላይ አንዲት ሴት ታይች ሲል አይተህ ከሆነ ትታያለች። ያቺ ሴት 3 ነገሮች አሏት። ፀሐይ አላት፣ ተጎናጽፋ ጨረቃ እንደዚህ አላት እና ደግሞ ከዋክብት አሏት 12 እና እቺ ሴት ልትወልድ ስትል በፊቷ ሌላ ዘንዶ ይቆምና ልትወልድ ያለችው ልጅ ሊወስድ ይሞክራል። ልጁ ግን ሜኔ ላይ ወደ ላይ አረገ ይላል። እዛው ላይ በኋላ አነሳዋለሁ። ዝም ብለህ አሁን ራእይ የሚጽፈው የራእይ ሲሆን ምንድነው የቦታና የጊዜ ጥያቄ አታነሳም። በራእይ ላይ ራእይ ነው፣ እይታ ነው። ወይ ወደፊቱን ታያለህ፣ ለኋለኛውም ይሆናል ይሆናልና ራእይ ላይ የቦታ የታሪክ ቅደም ተከተል የታሪካዊ ጥያቄ አታነሳበትም። እውነታውን ነው በባህሪ ነው የሚያወራው። ስለዚህ ዘንዶ ሲባል ትክክለኛ ዘንዶ እንዳሆነ ይታወቃል። ሴትም ሲባል እንደምናስባት አንድ ሴት ቁጭ ብላ አይደለም። ሴት ሲባል ማህፀንን ይወክላል። ዋናው እሱ ነው የሚወክለው። አሁን ከመልክ ስንወጣ ሁለተኛው ዋናው ነጥብ ሴቲቱ የተጎናጸፋቸው ነገሮች 3ቱ ነገሮች 4ኛው ቀን ላይ ነው የተፈጠሩት። ፀሐይ፣ ጨረቃ፣ ከዋክብት ዘፍጥረት ላይ ስንመጣ ስለዚህ በ4ኛው ቀን ባህሪ ነው የሚያት ሴቲቱን ተጎናጽፋ የሚያት። ያ ማለት 4ኛው ቀን ላይ ፀሐይም ጨረቃም ከዋክብትም ዘመንንና ምልክትን እንዲለዩ ነው የተቀመጡት። ስለዚህ ሱባኤዎች እንደየ እምነትህ እንዳለህበት ልልና ለአንዱ ብዙ ዓመት ፈጅቶ አንድ ነገር ይገባዋል፣ ልክ አንዱ ደግሞ ወዲያውኑ አይቶ ይገባዋል። እንደምን ይሄን ሁሉ የምናሰላው በምንድን ነው? በፀሐይ በጨረቃ በከዋክብት ነው። ቀን ካሌንደር ዘመን የምንሰራው በዚህ ውስጥ በፀሐይ ስርዓት ውስጥ ልክ እኛውን ባለንበት ስርዓት ውስጥ የተገለጸች እውነት አለች ማለት የምንለካት የምንቆጥራት ሱባኤ ቀመር እየለካ የምንቆጥራት ማለት ነው። እዚህ ውስጥ ነው አሁን እንግዲህ ዘንዶ ቆመ ምናምን ነው። ስለዚህ ሱባኤ ስትል አንድ ዳንኤል በሆነ ሰንበት ሊያይ ይችላል፣ አንደኛው
በሄኖክ እንደዚህ በትውልድ ላይ ይችላሉ። ኤርሚያስ በዕለቱ ሱባኤ ላይ ይችላል። እንደ እንትና በመላእክት ትእዛዝ ላይ ይችላል። በቀኝተኛ በጎኝተኛ የተባለ ይታያል። ይሄ በፀሐይ በጨረቃ በስርዓት ተለክቶ በዚህ ዘመን ክርስቶስ ይመጣል፣ በዚህ ዘመን እንደዚህ ይመጣል፣ ከዚህ በኋላ እንደዚህ ትሆናላችሁ፣ ከ430 ዓመት በኋላ ትወጣላችሁ፣ አሁን ደግሞ እንደዚህ ይሆናል የምንለው በዚች በፀሐይና በጨረቃ ስርዓት ነው። አይተህ ከሆነ በኋላ አውሬው ወጣ ሲልህም ቅድም 6 እንዳለው 666 ነው የሚለው አውሬዎች የተፈጠሩት በስድስተኛው ቀን ነው። ከአዳም በፊት በነበረው ለምሳሌ ቀን 24 ሰዓት አለው። መጀመሪያ ላይ እነሱ ተፈጥረው ከዛ በኋላ ነው አዳም ስድስተኛ፣ እነሱም ስድስት ናቸው። ለዛ ነው አሁን ባህሪያችን ይስማማል ተወሰነ የአንድ ቀን ስለሆነን ማለት ነው። ስለዚህ በቀን ስርዓት ስላየ ስለ በፀሐይ በጨረቃ በከዋክብት ስላለ ነው ቅድም 33 ዓመት ክርስቶስም እዚህ ገብቶ በዓለም ላይ 33 ዓመት ኖረ ስንል ምን ቆጥረን ነው? በፀሐይ እኮ ነው እድሜውን የቆጠረው አይደለ? በሚቀጥለው እንቋታች ላይ 1 ዓመት ሞላ፣ ሁለተኛው ላይ እንደዛ ያለው እያል በጨረቃ በምንም ቆጥረን ነው እዚህ የደረስነው። ከዋክብት መጥተው የታዩ ሰዎች ሲወለዱ ሁሉ አይተዋል። የከዋክብት ስርዓት አለ። ይሄ ክርስቶስ እዚህ ፀሐይና ጨረቃ ስርዓት ውስጥ ወይም እዚህ አራተኛው ስርዓት ውስጥ ገብቶ እኔ እናንተ የምንወለድበትን ማህፀን አሁን ቤተክርስቲያን ስትሄድ ከክርስትና ዳግም ሰው ይወለድ ይላል አይደል? ዳግም መወለድ አለበት የምንለው ይሄን ማህፀን ሰርቶት ሄደ። ዝም ብለህ ከዚህ በፊት አንድ ያንሰቸው ሰው ትንሽ ግር ስላሉ ነው፣ ግን እንዲሁ ይስሙት እንዲሰሙት ያህል አንድ ሴት ለአቅመ ሔዋን ደርሳ እንደገና ደግሞ ከአቅመ ሔዋንነቷ ሰውነቷ እምቢ የሚለው የሚያበቃው ከ15 እስከ 48 49 ድረስ ባለው ጊዜ ውስጥ ነው ልጅ ልትወልድ የምችለው። 33 ዓመት ይሆናል ማለት ነው። 33 ዓመት የልምላሜ ጊዜዋ ነው አቬሬጁ አማካዩ በዚህ 33 ዓመት ክርስቶስ እዚህ ይቺን ማህፀን ነው ኖሮ ሄደው። ስለዚህ መስቀል ላይ አንዱ የሚለው ነው እናት የሚለው እዛ ጋር ተሰጥቶናል። እንትኑ የመወለጃው ከዮርዳኖስ ውሃ ነው ከመንፈስ ቅዱስ ነው እያለ እንዴት እንደምንወለድ ስርዓቱ ነግሮናል። ይሄ ብዙ ዝርዝር አለው። ከዛ ከተነሳ በኋላ ቀኑ ይቀየራል። ከተነሳ በኋላ አዲስ ስርዓት ስለሆነ ፀሐይ፣ ጨረቃ፣ ከዋክብት የሚሉ ስርዓት አይመለከቱትም። አግኝተኝ ከሆነ ሰው ሊኖር የሚችለው ተወለደ እስከ ሞት ድረስ ነው። አሁን በዓለም ላይ የምናየው በቃ ባዮሎጂ እንደዚህ ነው። መጨረሻ ላይ ትሞታለህ። ምን 70 ዓመት ላይ ቢያንስ ወይ 80 ዓመት ላይ ሞተ ተብሎ ይጻፍላል። ከዛ በኋላ ግን ተነስቶ ቀን ከተቆጠረ የዛ የፀሐይ ጨረቃና የከዋክብት ስርዓት ጉዳይ አይደለም። ምክንያቱም ክርስቶስ ሲሰቀል እነዚህ አራቱ አቆሙ ይላል። ፀሐይም ቆመች፣ ጨረቃም ደም ሆነና ከዋክብት ረገፉ ይላል አይደለም። ከዛ በኋላ ባለው ውስጥ ይላል እነዚህ አራተኛው ቀን አልፎ ሌላ ቀን ውስጥ ገብቷል ክርስቶስ። ስለዚህ የተነሳውን ክርስቶስ የሚያምኑት ነው እንጂ የሚያዩት የማያምኑ አይ። ምክንያቱም እዚህ ፀሐይና ጨረቃ ስርዓት ውስጥ ያለውና ፀሐይና ጨረቃ ስርዓት ሲኖር ደግሞ ክርስቶስ እዚህ ገብቶ በዚህ ዓለም ላይ መጥቶ ያስተማራቸውን ትምህርቶች ነው የምንነግረው እንጂ የትንሳኤውን ኃይል ስርዓት አሁን እናንተ የምናወራውን ቀመሩን አናየም። በኋላ አንድ ዝም ብዬ ልንገርህና ከተማይቱ ኢየሩሳሌም የምትባሏን ከተማ ዮሐንስ ሲያያት ፀሐይ፣ ጨረቃ፣ ከዋክብት ምን ይላል? አያበሩላትም ይላል። የሚያበራላት ማን ነው? በጉ ራሱ ክርስቶስ ራሱ ነው የሚያበራላት። ስለዚህ አሁን እኔ መለካው ከፀሐይ በጨረቃ በከዋክብት ማለት ነው የበጉ ህይወት ያ 33 ዓመት ኖሮ የኖረው መለኪያ ብርሃን ነው። ዘመን የምቆጥረው በዛ ነው። ስለዚህ በሱ ስሌት 40 ቀኗ እንደዚህ ነች፣ 10 ቀን እንደዚህ ነች እያልን እሱን ስንለካው 70 ዓመቷን ታገኛታለህ። ዝርዝር እዚህ አሁን ሚዲያ ላይ ስሌት ስለማሰራ ነው እንጂ 70 ዓመቷን በዛ መንገድ ስናሰላት ነው በከተማው በኢየሱስ ክርስቶስ ወይም በመለኪያው ስናሰላው የሚገኝ ነውና 70 ዓመቱን ሞልቶት 1000 ዓመቱን ፈጽሞ ሰጥቶን ሄዷል። አሁን ያንን ነው እኔ እንግዲህ በዘመን ደግሞ በሌላ መንገድ በዚህ ዘመን ላይ ተጠናቆ ተገልጧል። ይሄንን ነው አሁን እዛ ላይ ልጽፍ የሞከርኩትና 33 ዓመት ያልከው መለኪያዬ ነው። ከፀሐይና የጨረቃውን አስቀምጬላለሁ ያው በዘመን በሱባኤ ይሄ ከዛ ደግሞ አለፍ ብሎ ክርስቶስ ብርሃን የሚሆንበት ስርዓት ስላለ እሱን በዛ አንፃር ነው ያየው። 33 ዓመት የሚለው የተነሳው ከዛ ነው። 40 ቀኗን ስናሰላት ነው 70 ዓመት የምትሆነው ስሌት አለ። እስቲ እንደ ሀገር እናወራ። ሀገሩ የጋራ ነው። በኋላም ጥያቄ ያለኝ የጋራ የማይመስል ሀሳብ ታነሳለህ ሰዎች ስላሉ ማለት ነው። አሁንም እያነሳልኝ ያለው ኦርቶዶክሳዊ አንድምታ ነው፣ ክርስቲያናዊ አስተሳሰብ ነው።
እሱን እናቆየውና ለበኋላ ሀገርን እንያት ኢትዮጵያን። እንዲህ ያለ ቅኝት አላት ሀገር የተሰራችው እንደውም በዚህ ትውፊት ነው። ትዕምርቱም ደግሞ ይሄ ናሽናል ብለን የምንለው ነገር አንበሳ ነው። አንበሳ ደግሞ ከክርስቶስ ጋር ይገናኛል። ይሄንን ደግሞ ይበልጥ እንግዲህ ኃይለ ሥላሴ ከወደቁ በኋላ ደርግ መጥቶታል። ከዛ በኋላ የመጡት ስርዓቶችም ይሄን ነገር አይደግፉም እስካሁን እስካለው ድረስ ማለት ነው። እንደው መተካት በሚመስል ደረጃ አሁን እንትን አይተናል፣ ፒኮክ አይተናል። እርግጠኛ አይደለንም ምክንያቱም መንግስት መግለጫ ስላልሰጠበት ማለት ነው። ቤተ መንግስት ላይ አይተናል። ግን ናሽናል ኢምብለም ማለት ብሔራዊ ትዕምርት ነች አይደለች የሚለው ግልጽ አይደለም፣ ምንም አይነት መግለጫ ስላልተሰጠበት ማለት ነው። ሀገር ሲሰራ እንደዚህ አይነት ነገር ሁሉን አማክሎ መሆን አለበት ወይስ እንዴት ነው? ምንድነው ጥቅሙ ጉዳቱ? አሁን መቀጠል ይችላል ይሄ ነገር? እየቀጠለስ ነው ወይ? አንድ ነገር ልነግር የምፈልገው ምንድነው በሰማይ ምንድነው መሰለ በሰማይ የማይታየው የአንድ ሀገር ሲቆም ቅድም እንዳልከው ተረክቧል። አገሪቱ የተመሰረተችበት ይሄ አሁን የምንለው እውነት ለመሆኑ ምንም እኔ ያለው ምለው ታሪክ የሚያነሳው ማለት የኔ እውነት አይደለም፣ ታሪክ የምናየው ነው። ከዛ አሁን በመጣው ፖለቲካ ሲመጣም ይሄ የሚመጣው ፖለቲካም ራሱ ለመምጣቱ ዛሬ ያስቀምጫለሁ እኔ ዝም ብሎ ሰዎች ስለፈለጉ ያመጡት አይደለም እና ስለፈለጉ ያመጡት ዘመኑ ደርሷል። እንደውም በቅርብ እየሄደ ቀጥሎ ባሉት አመታት የሚሆነው ሀገር የሚለው ነገር ባቢሎን ከተከፋፈልን በኋላ ነው የመጣው። ቋንቋ ሲደበላለቅ የሆነ ቡድን ቦታ ሄዶ ሆነ ቦታ እየሄደ እዛው እየሄደ የተለያየ ሀገር እየመሰረተ ሀገራት መጥተዋል፣ ተሰርተዋል። በየሀገሩ የተለያየ ብሔረሰብ፣ የተለያየ ቋንቋ፣ የተለያየ ነገድ ሆነዋል የሰው ልጅ። ይሄ የመጣው ራሱ በምን ምክንያት ነው? በክፋት ምክንያት ነው። የባቢሎን ኮንሰፕት ይሄ መደበላለቅ የመጣው ራሱ በመውደቃችን ምክንያት የመጣ ነው የሀገራት እሳቤ። ከዛ በኋላ ስለወደቅን በወደቅንበት ውስጥ ገብቶ ነው ክርስቶስ አወጣን የምንለው። ስለዚህ ባለህበት እንደ ሀገር ሆነ ባለህበት የሆነ ነገር ሆነ ባለህበት የሆነ ቦታ ሆነ ባለህበት እንዳለህበት ነው እውነቱ የሚነግርህ። እንዳለህበት ሰማይ ነው ላንተም ይበራል። ምክንያቱም እዚህ ጎሳና ነገድ ውስጥ ወድቀናል። ከሰውነት ዝቅ ብለናል። ከእናንተን ሰው ነን። አሁን ምንም እኮ እንዲሁ ዝም ብሎ ሰው መጥቶ ቢመሰግን እናንተ ሰው ነን። ከሌላ ፕላኔት ቢመጣ እኔ እናንተን አንድ እንደዚህ አይነት ዝርያዎች አሉ ብሎ ነው እንጂ የሚለን። ከዛ እኔ እናንተ የሰራ ነው ሰው ሰራሽ ወይም አሁን በመጽሐፍ ቅዱስ እርግማን የሆነብን የቋንቋና የነገድ ጉዳይ አይታይም። ዝም ብሎ በአየር ላይ ያለ የሳልነው አውሬ ነው ያገኘ ዝም ብሎ። ግን ክርስቶስ እዛ ውስጥ ገብቶ አድኖናል በየነገድህ ማለት ነው። ስለዚህ ኢትዮጵያ ውስጥ ስንመጣ ራሷን ስትገነባ ይሄ ከነገድ ከቋንቋ ከወገን የሚዋጅ ድል የሚያደርገውን ሰው የሚያሰኘውን ክርስትና ተቀብያለሁ ሰምቻለሁ ብላ ተቀብላ ሰራች። ክርስትና ከነገድ ከቋንቋ ውጪ ማለት ነው። ከዛ በኋላ በዚህ እውነት ዙሪያ ምን ሆነ? አገር ይገነባል። ሁሉም አገር እስራኤልነትን ገነባች። ራሽያ የራሷን ኦርቶዶክስ ገባች። ፕሮቴስታንቱ ዓለም የራሱን ገነባ። ኢትዮጵያም የራሷን የገነባች ስትጀምር በዚህ ጽንሰ ሐሳብ ይሄ እውነት ነው። አሁን ምንም እንትን ላይ የለውም። ነገር ግን እዛ ላይ እንዳነሳሁት ይሄ የሚቆየው ኢትዮጵያ 328 ገደማ ላይ ወይም በመቅደሱ ልክ እዛ ውስጥ ገባች። 1968 ገደማ ከመቅደስ ትወጣለች ነው አይደል የሚለው መጽሐፉ። እንደዛ ነው። ከዛ ከመቅደስ ስንወጣ ወይም ሁሉም ሰው እዛ መቅደስ ውስጥ ነበር። ከዛ በኋላ በር እንቀይራለን እያልኩ የተናገርኩት ነገር አለ። ስለዚህ ይሄ ዘመን ላይ አሁን ስንመጣ ሰዎች እንቀበለዋለን አንቀበለውም እንደዚህ ይላሉ ምናምን ላልከኝ ከምን ዘላት 328ቱ ምንድነው? 1968 ውስጥ መቼም ነው ቀዳማዊ ኃይለ ሥላሴ ወደቁበት ጊዜ ነው። እኔ አሁን ሰዎችን ግለሰቦችን አጋጣሚ የታሪክ አጋጣሚ ነው እሳቸው እዛ ላይ ነበሩ። አሁን ደግሞ ላለው ዘመን ላይ ስናነሳ አሁን ያሉትን ከዚህ በፊት የነበሩትን እናነሳለን። ግን ብዙ ጊዜ ግለሰቦችን የሆነን አንድ ነገር ይዘን ሳይሆን ራሱ እውነቱ የቆምንበት ምንድነው ብለህ ስትፈትሽ ይሄን ላይ ትደርሳለህ፣ ታገኘዋለህ። ስለዚህ የመቅደሱ አለው ይሄና ቅድም እንዳልከው ይሄና 2000 ክንድ ይለካል፣ በዚህ በኩል ይተለካል። 328 ዓመት የሚለው መቅደሱ ጋር ከመግባት በፊት አሁን እዚህ ህንጻው ውስጥ ልንገባ ስንል ከበሩ ከግድግዳው አለፍ ብሎ እንደዚህ ምንድነው የድንጋይ ንጣፍ አለ አይደል? እሱ ባዶ ስፍራ ተብሎ ተለክቷል። ያንን ስንለካው 328 ዓመት ይሆናል። ወደ ዘር ቅድም እንዳልኩ በፀሐይና በጨረቃ ስንለካው ማለት ነው።
ከዛ ያን 328 ዓመት ላይ ክርስትና ተቀበለች ኢትዮጵያ እና ወደ በሩ ለመግባት አይደለ 328 ላይ ገባን ምልህ ከዛ ስንገባ እዛ ውስጥ 2000 ክንድ ይለካል ዙሪያው ይላል ከገባ በኋላ ይሄን ወደ ዘመን ስንቀይረው 1640 ዓመት አካባቢ ይሆናል እሱን 328 ላይ ስንደምረው 1968 ላይ ነው ሙሉ መቅደሱን ኖረን ጨርሰናል ከዚህ በኋላ የከተማዋ የኢየሩሳሌም ጉዳይ ነው ሀገራት ራሱ ይጠፋሉ ቀስ ይያሉ ማለት ነው ከዚህ በኋላ ይሄ ባቢሎን እየፈረሰ ሰውነት እያበበ ይመጣል የሆነ ቡድን ከዚህ በኋላ ኢትዮጵያ ብቻ ይሄን እውነት ይዞ እንደዚህ ኢትዮጵያ በተቀበለችበት መንገድ እንደዚህ ጻፍ ነው እውነቱ ግን የሁሉም የሰው ልጅ ስለሆነ በእስልምናም ቢሆን እኮ ነብይ ነው ክርስቶስ በጣም ሩም አለው ክፍል አለው አይደል ነብይ ተብሎ አለው በፕሮቴስታንቱ አለው የትም ቦታ ላይ ሩም በፈላስፎች ዘንድ እንኳን አንዳንድ ፈላስፋ ሊቆጥሩት ይችላሉ አገኘኝ ስለዚህ ማንንም ጋር ስለሌለ እውነት አለ የምናወራው የምንቀበልበት መንገድ ላይ እኔ ጋር አምላክ ሆኖ ሊቀበለው ይችላል አንዱ ጋር ነብይ ሊያደርጉት ይችላሉ አንዱ ግን ዞሮ ስለ እነሱ አንድ ሴት ነው ማወራው እነሱ ጋር አንድ ቦታ ክፍል ስለሰጡት እውነት ነው የምታወራው ስለዚህ እኔ አሁን ስለኔ ሀገር ስለኔ ሴት የሆነ ሰው ሲያወራ እሰማዋለሁ ይስማማኛል አይስማማኝም ሌላ ጉዳይ ነው ነገር ግን ስለዚህ በሂደት ማንነታችን በዛ ዙሪያ ስለገነባ ነው ፖለቲካዊ ማንነትም አብሮ በዛ ጋር ተገንብቷል ትሩዙ ራሱ ባይ እውነቱ እንኳን እንደዛ ባይል ክርስቶስ ሰዎች ራሳቸውን በዛ ዙሪያ ስለገነቡ ፖለቲካዊ ትርጉም ፖለቲካዊ ተረኮች አብረው አድርገዋል ያንን ከዛ ጋር የተያያዘ ነው አሁን ሰዎች ያንድ ወገን ነው የምናን የሚሉት እንጂ እውነቱ ስለ ክርስቶስ ሲወራ ዓለም ሲቀበለው በሙሉ በሁሉም ቋንቋ በአንድ ቀን በባለ 50 ለእያንዳንዱ ሰው ተነግሮ ተሰጥቷል ያንን እውነት በደንብ ብንፈልገው መጨረሻ ላይ የምንደርስበት ድምዳሜ ይሄ ነው ስለዚህ እገሌንም ለማጥፋት አይደለም እገሌንም ለመኮነን አይደለም መጀመሪያ ግን ለመቃወም እንኳን ይሄንን አሁን ይሄ እውነት ይሄማ እኔም ብቻ እንቱንም ብቻ የሚመለከተው እገሌና አይመለከትም ብሎ ለማለትም በትክክል መታወቅ አለበት ለመቃወም ራሱ አንድ ነገር ስቃወመው ይሄ ነገር ትክክል አይደለም ብለው ምክንያታዊ ሆኜ ነው በደንብ ሳታቀው በጅምላ መታረቅ ሆነ ግን ፖለቲካ ብቻ ነው የሚሆነው እኔ ግን የማወራው መሰረታዊ ነገሩ የትኛውም ሰው ጋር ቢሄድ እውነት ድንበር ስለሌላት ሁሉም ሰው ሊቀበለው ይችላል የጊዜ ጉዳይ ነው አገራት ራሱ ላይ ኖር ይችላል ወደፊት እምልህ ምንድነው ናሽናሊዝም እየጠፋ ሄዶ ሰውነት እያበበ ሄድና መጨረሻ ላይ እውነት ድል ያደርጋል ስለዚህ እኔ ያንድን ነው ማያሰብኩ መጽፈው እንጂ በሰሞኑ ጉዳይ አቻመራ መረበረ ጉዳይ በቅርብ ለኔ እንዲሆንልኝ በመፈለገው ጉዳይ በራሴ ሐሳብ ተይዤ እውነትን ለራሴ እንድትል አላደርገው ነገር ግን ወደ ኋላ ሄጄ ጽፌ ከሆነ ታሪኩ ነው እኔ ምንም ልቀይረው አልችልም ወደ ኋላ ሄጄ ከጻፍኩ ታሪኩ ስፈልግ ማገኘው ያን ስለሆነ ነው እና 328 ምናምን ስላልኩ በታሪክ ላይ ገብተው ማንንም ሰው ቢጽፈው እንደዛ ያገኘዋል እኔ ስለዚህ ሰማያዊ ነው በመጽሐፍ ቅዱስ ገብተህ እንድስታገኘው የኢትዮጵያ ጉዳይ ሰማያዊ ነው መንፈሳዊ ነው ዝም ብሎ አይደለም የግብጽ ቤተክርስቲያን የኢትዮጵያ ቤተክርስቲያን ጋር የተያዘው ዓለም አቀፍም ጉዳይም እዛ ላይ ተዋል አለው የራሱ በረደሞስ ስላለ የኔ አይደለም ነገሩ እኔ ልጽፈው ይችላል እንጂ በሆነ ጉዳይ ላይ ቀስ ብሎ ይቀበሉ ሁሉም ሰው የመጨረሻ ሳንቲሙን ወይ የመጨረሻ አማራጩን እስኪጠቀም ትሩዝ ዝም ብላ አምታይ ምክንያቱም በትሩዝ ላይ ምንም ልናረጋ አንችልም ምንም ልንጨምርላት አንችልም እኛ ምንድነው እሷ መጠቀም እሷን መግለጽ በእሷ ያለው እውነታ መቀበል ላይ ነው እንጂ መስራት ያለብን እውነቱ በራሱ ጊዜ እየወጣ በእምነት ዙሪያ የተሰበሰበ ፖለቲካም እየፈረሰ እውነት ፍለፊት የሚታይበት ጊዜ ይመጣል ያ ይሆናል እየሆነም ነው ያለው እኔ በራሴም ዝምብዬ ስለማቀው ነው እንጂ ጥያቄያቸው ይገባኛል ግን አንዱ በታሪክ ምክንያት ነው ሁለተኛ ግን ስንፈልግ የምናገኘው ግኝት ይሄ ነው ወይም ፋይንዲንጉ ይሄ ነው ሶስተኛው ግን ዘመኑ ስለደረሰ የተገለጠም እውነት ነው የሰይመን ማለት ያን እንግዲህ ካነሳ ነው አይቀር ያ አንተ የምታነሳው እውነት ሁሉንም እንትን አያረግም አያቅፍም አይዝም አይጠቀልልም ለምሳሌ አሁን ለምሳሌ ብሔራዊ ትውፊት የምንለው ነገር ሚቲዮሎጂ የምትለው ነገር እንግዲህ ከሳባና ከሰለሞን ጋር ነው የሚገናኘው ይበልጥ አይሁዳዊ ነው ከዛ ቀጥሎ ወደ ክርስቶስ ይገናኛል ወይም ደግሞ ከአዲስ ኪዳንና ከብሉይ ኪዳን የተወጣጣ ነው ሳባና ሰለሞን ሚኒሊክ ነው ለዱ ከሚኒሊክ የተያዘ ነው እንግዲህ ስርወ መንግስቱ ያለው በአጠቃላይ እስከ ቀዳማዊ ኃይለ ሥላሴ ድረስ ከዛ በኋላ የብሔራዊ አሁን እንዳነሳ ነው እንግዲህ ምልክቱ አንበሳ ነው ይሄ ደግሞ ብዙዎች የማይስማሙበት ነው ብዙዎች የሚስማሙበት አሉ ቢያንስ ክርስቲያን የምንላቸው እንግዲህ ወደ 68% ምናምን ይሆናሉ ፕሮቴስታንቱንም ካቶሊክንም ኦርቶዶክሱንም ጨምረን በሀገሩ 30 ምናምን % ሙስሊም አለ ማያምኑ አለ ሌላ እምነት ተከታዮች አሉና ቢያንስ እነዚህን እንኳን ያካትታል
ከነዚህ ውስጥ የምትቀንሰው አለ ኦርቶዶክስ ሆኖ ይሄን የሚቀበል የማይቀበል አለ ስለዚህ ይሄን እውነት አንድ የጋራ እውነት እንዴት ልታረጋው ትችላለህ ይሄን አሁን አምጥተን መድረክ ሰጠነው ስናወራ ልክ አይደለም የሚሉ ሰዎች አሉ ምክንያቱም የጋራ አይደለም የሴኩላሪዝም ዓለም ነው መንግስትና ሃይማኖት የነጠልንበት ነው ስለዚህ ሃይማኖትን ኢንተረስት አምጥተህ እዚህ ላይ መጫን አትችልም ሚል ቅሬታ ይነሳ አይደለም አንድ ነገር አለ በነገራችን ላይ አንተ እውነትን ከያዝክ ስለ አጥሩ ብዙ ማሰብ የለብም እውነትን ይዘህ የምትናገር ከሆነ ስለ አጥሩ ልክ ነው ሰዎች እኮ ግዴታ እንዲቀበሉት ማህዘብ ፈልጌ አይደለም እኔ የጻፍኩት ሰዎች ተቀበሉት ምናምን እኔ እንደውም ራሱ በዚህ እውነት ዙሪያ ያሉ ሰዎች አብዛኞቹ ራሱ ይሄንን ይዘው ባሉ የኛ ነው የሚሉ ሰዎችም ተቀበሉታል የራሱ የሚል ነገር አለኝና ከመቀበል አለ መቀበል ጋር ቢያውቁት ጥሩ ነው የተሰርተው እኔ ብዙ ሰው ጋር ብያለሁ ይውት ብያለሁ ሰፋ እናርገውና ደሞስ መቀበል አለ መቀበል ሳይሆን ሀገር አይደል ሀገር በዚህ ተሰራች ሚል ሐሳብ ነው ያነሳው ይሄ ነገር በተነካ ቁጥር ከዚህ በራክ ቁጥር ፍርሰት ችግር መከራ አንድነት ማጣት ነው የሚመጣው ነው አፍተር ኦል ነው ልክ ነው ስለዚህ ይሄ ነገር አይከብድም ወይ ነው አይ እኔ ልንቀበሉትና አይቀበሉት ሳይሆን ይቀበሉታል አይቀበሉትም አሁን ወደ እንትኑ ልንገባ ነው እኔ ዝም ብዬ እውነቱን በእናገር ነው ደስ የሚለኝ ግን ውጊያም አለው ስለ መንፈሳዊ ነገር ለምሳሌ ስለ ሴቲቱ ካወራ ዘንዶ በፊቷ ቆመ ይላል እና ይሄውን ምልህ ነገር አሁን ኢየሩሳሌም ሰማያዊት ኢየሩሳሌም በመለው መንገድ አንዳንድ መጽሐፍ ላይ ታገኝ ትችላለህ ዘመን ሲደርስ ልክ ሰው አንድ ነው በአለም ላይ ሰው አንድ ነው እንትኑ በተዋልደን በየቦታው እንትና እንጂ ሰውነት አንድ ነው ስለዚህ ሰውነት ደግሞ ዘመን እድሜ ያለው ልክ በ13 አመት እንደዚህ ደረስክ በ20 አመት ላቅመ ይዋለ ምናምን እንደያልክ እንደምትለው በዘመን ደግሞ ወይ ምን በመለው ሰሜን በር እንደምንለው የሚገለጹ እውነቶች አሉ ዘመንን እየጠበቁ የሚደርሱ አሉ ስለደረሱ ብቻ ዝም ብለን የምታገኛቸው አሉ በዛ ምክንያት ይመጣም ነው አሁን እንደምልህ ሲመጣ አንተ ማድረግ ያለብህ የመጀመሪያው ነገር እኔ ሰዎችን ለመጉዳት አንተን ለማጥፋት ገሌን ለመረሸን ገሌን ለማጉዳት ብዬ አላርገው እንጂ በቅንነት በፍጹም አንተ የምዘራው እህል መድር ይደርሳል የግዴታ እሱ እርሻ ውስጥ ሜጀ መዝራት የለብኝም አገንዳ አንተ ባለህ እንትን ውስጥ ዘርተው ከዛ በኋላ ስለ እርሻው ይጠይቀኝ አሁን እንደዚህ እንደምናወራው ትናገራለህ ውጊያ ያለው ይላልኩ አንበሳው ልክ ነው አንበሳ ኢትዮጵያ ምንድነው ናሽናል ብሔራዊ ኩራት መገለጫና ብሔራዊ አርማ የሚባሉ ነገሮች አሉ ብሔራዊ ኩራት መገለጫ ብዙ ጊዜ መንግስታት ላይ ተጠቅሙበት ይችላሉ አንዳንድ ሀገሮች ለዩኤን ሄደው ይሄ ነው ብለው ያስመዘግባሉ ናሽናል ኮት ኦፍ አርምስ የሚሉት የአርማ ላይ የሚያደርጉት ብሔራዊ ኩራቶቻቸውን ግን አይነኳቸውም በሆነ ፖለቲካዊ ምክንያት ይሁን አይታወቅም ለምሳሌ እኛ ብሩ ላይ ቆላ አንበሳው ሳንቲሞቻችን ላይ አንበሳው ሁሉ አለ እና ብዙ እንደውም የመንግስት ከቴሌ ላይ ከኤልፓ ቀስ ብሎ ወጊያ አለ አሁን ከሰለሞናዊ የአይሁድ ነው ምናምን ያው እንትን እኮ ነው የቻይና ነው አላልኩም ነው ልክ ነው ወይ ደግሞ ከኮሪያ የመጣ ነው ከዚህ ነው የመጣላ አላለም እዚህ አገር እስልምናም ሰዎች ዋናዎቹ አስኳሎቹ ሰዎች እዚህ ተሰደው መጥተዋል አይሁዶቹም ከነታወታቸው እዚህ መጥተዋል የሚል ተረኮች አሉ ይሄ እውነት ነው ምንም ተናናር ግሪኮች 9 ቅዱሳን እዚህ መጥተዋል የብዙ አገር ስልጣኔዎች ተደምረው እዚህ አሉ እንደውም አንዳኔ ባላገኘውም የነ ቡድሃ መጽሐፍት ሁሉ እዚህ ያለ የሚል አግኝቻለሁ ብዙ የሚገናኙ ነገሮች አሉትና ብሔራዊ ኩራት ተደርጎ እስከ ዛሬ ኖርንበት መገለጫ መንግስት ያስመዘገበው ያኔ እስከ ጃንሆይ ድረስ አንበሳው ነው ራእይ ላይ የይሁዳ አንበሳ ማን ነው ኢየሱስ ክርስቶስ ነው የዳዊት ልጅ ነኝ የሚለው እሱ ነው የዳዊት ልጅ ሰለሞን የክርስቶስ ምሳሌ ነው ያንን ተይዞ ነው የሚተረከው ታሪኩ መጽሐፍ ቅዱሳዊ ስለሆነ እኔ ይሄ ነገር አያስፈልግም አላወጣውም ላወጣው አልችልም የክርስቲያናን እና ወይም አይሁድን ብለው ሴቲቱ ዝም ብለን አንየው ዓለም ለዚህ 4000 ዓመት ያክል ዓለምን ተቆጣጥሮ ያዘ ዝም ብሎ እግዚአብሔር እንኳን አይኖር ሰዎች ሁሉ የሚመሩበት ትልቅ እጅግ ጥልቅ ጉዳይ ባይሆን ኖሮ እንደዛ አይቆይም በሙሉ ኮሙኒዝም እኮ ቻይና እንኳን እግዚአብሔር የለም የምትለው እኮ በማርክሲዝም በአንድ አይሁዳዊ ሰው እኮ ጽንሰ ሐሳብ ነው የምትመራው አስተምሮታችን ላይ ብዙ ነገሮች ላይ ሁሉ አሉ ያ ልንተው አንችልም ስለዚህ እኔ እቺ ሴቲቱ እቺ ናት አሁን በክርስቶስ ያለው ይሄ ነው ተብሎ አንተ እውነትን ትናገራለህ ተቀበሉት ፖለቲካችሁ ላይ አስገቡት የናንተም ይሁን የማለት ጉዳይ አይደለም ኢትዮጵያ ውስጥ ይሄንን የሚዋጋ ግን አካል አለ ጥሩ እነሱም የራሳቸውን ያቀርቡ እኛም የራሳችንን እናቀርብ ተብሎ እንዲባል እፈልጋለሁ ነው ነገር ግን
አንተን በፍጹም አንተ እንደውም ጭራሽ መናገር የለብም፣ እዚህ ቦታ መገኘት የለብም፣ ያንተን መልክ ማየት የለብኝም፣ አንበሳ የሚባል ነገር አልፈለግም ሲሆን ውጊያ አይሆንም። ከውጊያው ይልቅ ለዚህ ነው እውነቱን ማውራት ትፈልጋለህ የሚልህ። ምክንያቱም የእውነት መገለጥ ነው ሐሰትን የሚያጠፋው እንጂ የኔ በጉልበት ሄዶ ሰውን መምታት አይደለም ወይ መዋጋት አይደለም። ውጊያው ፍጹም መንፈሳዊ ነው። አሁን ኢትዮጵያ ላይ በዓለም ላይ እየተካሄደ ያለውን በደንብ እናየው ከተባለ ሌላ ዝርዝር ውስጥ እንገባለን እንጂ መንፈሳዊ ውጊያ ማለት የእውቀት ማለት ነው። መንፈስ እውቀትን ነው የሚያመጣው። የመጥፎ እውቀት አለ፣ በጎ እውቀት አለ። ስለዚህ በዓለም ላይ ዘንዶ በሰባት ዳይሜንሽን በሰባት ራስ ሲዋጋ እኔ በሰባት አብያተ ክርስቲያናት ስርዓት ሰልፎ አለ። እያንዳንዱ የራሱ መልአክ አለ። ስለዚህ እዚሁ ሰዎች ነጥረው እንዲወጡ ወደ እውነቱ እንዲመጡ ሰዎች ሁሉ እንዲያካትቱ በየነገሩ በየቋንቋው ይሄ እውነት እንዲነገር እኔ ራሴን አደርጋለሁ እንጂ እውነትን ዝም ብለህ ተዋግተህ አታሸንፈው። ዝም ብለህ ፖለቲካ ላይ ያሳየው። እኔ አሁን ፖለቲካ ሞቲቬትድ አይደለሁ። ፖለቲካ ይዤ ያኛው መጥቻ አለ። ነገር ግን የሚዋጉ እየተዋጉም ስለሆነ ስለማይ በመንፈስም ስለሚታይ በአገር ደረጃም ይሄንን አንበሳው ከሰለሞን ጋር ስለሚያያይዙት እንዳልኩ ክርስቶስ ሆኖ ሳለ ማለት ነው። ሰለሞን የክርስቶስ ምሳሌ ነው። ስለዚህ ታሪክን መካድ ውስጥ ከገባን አሁን ያለነው ማህበራዊ ቀውስ ውስጥ ነው የምንገባው። አዙሪት ውስጥ ያለነው ኮሙኒስት የነበሩ ሰዎች አንዱ ህወሓት፣ አንዱ ኢህአፓ፣ አንዱ ምናምን እየተባለ ሲበላሉ ቆዩ። በአክሱም ዙሪያ ያሉ ሰዎች ጊዜ የሌለም የሚል መንፈስ ይዘው ሲመሩ ቆዩ። የአዙሪት ሰው እየበላ ነው። ይሄ እውነት ነው፣ ምንም አንለውም። ይሄ እዛ ውስጥ ወጥታችኋል፣ ወደዚህ ተመለሱ። ይሄ ትክክለኛው መንገድ ይሄ የቆማችሁበት አገር የተሰራችበት ብሔራዊ የሀገር ነፍስ ነው። አሁን የናሽናል ሶል እጥረት ችግር እኮ ነው። የሀገር ነፍስ ስላልፈጠረን እኔም አንተም የጋራ የምንሞትለት ነፍስ የላትም ሀገሪቷ። የተለያየ ሐውልት ነው የምንሞተው አይደል? ስለዚህ የሀገሪቱን የመጀመሪያውን ነፍስ አጥፍተህ ከሆነ ወይ አልተካኸውም፣ ካልተካኸው ደግሞ ምንድን ነው የሚሆነው? እንደዚህ ባዶ ስጋ ብቻ ሆኖ ደረቅ ሆኖ ተስፋ በሚያስቆርጥ ደረጃ የሞራል ዝቅጠት ውስጥ የብሔራዊ ኩራት ማጣት ውስጥ የገባ ነው። ከሀገር ነፍስ ጋር ስንጣላ በነበረው ላይ እንጨምራለን እንጂ የነበረውን እያጠፋ ከሆነ ግን መልሶ ምክንያት የዘራው ነው ይበቅለው። አንዴ ሆን ብዬ አንተን ላጠፋ ሁልጊዜ የምሰራ ከሆነ ያ እውነት ያጠፋል። የእውነት ጉዳይ ነው እንጂ እኔ ፖለቲካል ሆነ ሌላ ሰዎችን ለማጥቃት ተብሎ የሚጻፍ ነገር የለውም። እና እውነቱ ግን ይሄ ነው። ሰልፉም የኔም አይደለም፣ እሱ ደግሞ የሚታይ ነው። ከዚሁ ጋር በተያያዘ ይሄ የቫልዩ አሁን እያነሳን ያለ ነው ስለ እሴት፣ ስለ ማንነት፣ ስለ ራስ እኔ የተሰራሁበት ሀገር የሚለው ነውና ሁለት ሀሳብ እንድታነሳልኝ ፈልጌ ነበር። የፍራንሲስ ፉኩያማ ዘ ኤንድ ኦፍ ወርልድ የሚለውና የሳሙኤል ሃንቲንግተን ዘ ክላሽ ኦፍ ሲቪላይዜሽን አንስተን የዓለሙን እንየውና እነማን አይነት ስልጣኔዎች የኛም ሀገር ስልጣኔ ስላለበት ከዛ በኋላ ደግሞ ወደኛ አመጣ። እሺ አሁን ጥሩ ነገር አመጣ። ይኸውልህ ሴቲቱን በለች ማህፀን። አሁን ይሄ ሰው ከሆነ ዳግም ሪበርዝ በሌላም ሃይማኖቶች አለ አይደል? በሂንዱ በምናምን ዳግም ትወለዳለህ የሚባል ሪበርዝ ዝም ብሎ የመጀመሪያ አወላለድ ችግር ስላለበት አሁን ዝም ብሎ የተዋለድ ነው ከእናት ከአባት የምንወለደው አለ። እሱ ወደ መጨረሻው እውነትና የእውነት ልልና አይወስድንም። በመዋለድ ውስጥ እንፈልግ ነበር። በመዋለድ ውስጥ እሱን ነው የምንፈልገው። በመዋለድ እንፈልግበት የነበረው ምልክቱ መገረዝ ተብሎ ለአብርሃም የተሰጠው ምክንያቱም በሆነ ወቅት ላይ አንድ ወንድ ልጅ ስለሚወለድ ምልክቱ በመዋለድ ውስጥ ባለ አካልህ ላይ ነው መገረዙ ነው የተሰጠው። ስለዚህ ወይም ከሴት ነው የምንጠብቀው። ክርስቶስን በብሉይ ኪዳን ሆነ የሚጠብቀው ከአንዲት ድንግል ሴት ይወለዳል ተብሎ ነበር ይጠበቅ። ተወለደ። ከተወለደ በኋላ አሁን በአዲስ ኪዳን ግን የምንጠብቀው ከላይ ይመጣለው ስለሚል በፍጹም የሐሳብ የመንፈስ ልዕልናና በፍጹም ሙሉ ስብዕና ውስጥ ሆነን ነው ልናገኘው የምንችለው እንጂ ምልክቱም ደግሞ የሚታይ መገረዝ አይደለም። ስለዚህ አሁን እኔ ይሄ በዓለም ላይ ለሁሉም በቋንቋ በነገድ የተዋጀ እውነት ይመጣል ብለን የምንጠብቅ ከሆነ ዓለምን በሙሉ መለካት አለብን፣ ጠቅላላ ዓለምን ማለት። ስለዚህ እቺ ሴት ሰዎች ሁሉ ዳግም የምንወለድባት ማህፀን ሴት ነችና 1260 ቀን ትሰደዳለች። ወይም አሁን የምናወራው እውነት ተሰውሮ ከብዙዎች ተደብቆ ይቆይና ዘመኑ ሲደርስ ይወጣል የተባለበት ዓመት ስንለካው 30 ዓመት አካባቢ ይሆናል ከተገለጸ ማለት ነው። ሴቲቱ ተመልሳ እንደዚህ ለመታሰብ ከበቃች አሳደዋት። ይሄንን ዘመን ብዙዎች አሁን ካልካቸው ሰዎች በዓለም ላይ ስናየው ሰዎች እውነታዊ ግዴታ ክርስቶስን እንኳን ባያውቁት ባሉበት ክርስቶስ ምክንያቱም መልክ ስለሌለው
የግዴታ ክርስቶስን አገኘሁት ለማለት መልኩን አሁንማ እናቆምኩ መጥቶ ይሁን አይሁን በመልክ ከሆነ ምን ጠብቀው ምንድነው የሚመስለው እሱ አናቀውም እኮ የእውነትን መልኩን ነው የምናቀው እውነትን ነው የምታቀው ስለዚህ እውነት ደግሞ የሚታወቀው አንተ በሆነ ያሳስብልና የመንፈስልና ስታርክ ታውቀዋለህ ይሄ የእግዚአብሔር ነው ይሄ ትክክል አለ ስለዚህ ለኔ አሁን በጣም ከስልምናም ይሁን ከምንም ይሁን የሆነ የእግዚአብሔር ሰው የሆነ ሰው ሲናገር ይሄ ሰው አውቀዋለሁ በቃ ይሄ እግዚአብሔር የባረከው ሰው ነው የግዴታ እኔ አጥሩስ መሆን የለበትም አግኝተኛል ስለዚህ አሁን እንደዚህ የተሰሙ ሰዎች ውስጥ ከሰሙ ሰዎች ዘመንን አይተው ለክተው ባሉበት ዘመን ከሚናገሩት አንዶቹ ናቸው እነዚህ አሁን ፉኩያማ የሚባለው ሰው ትልቅ ሰው ነው ወግ አጥባቂ ከሚባሉት ውስጥ አሜሪካን አይዲያሊዝም የሚባለው ከፈጠሩ ሰዎች አንዱ ነው ምክንያቱም አሜሪካ ካፒታሊዝሙ አናት ከደረሰ በኋላ ጽንሳ ሰዎች የሚሞቱለት ከሪሊጅን ከሴቶች ካወጧቸው በኋላ ሰዎቹ ለምንድን ነው ፋይት የሚያደርጉት ሰው ፋይት እንዲዋጋልህ ከፈለክ የተስፋይቱ ምድር የሚመስል ነገር መስጠት አለብህ ያንን ስታረግ ደግሞ ጠላት አለ ትለዋለህ ስለዚህ ጠላትን ትዋጋለህ ስለዚህ ዋር አለ ማለት ነው አሜሪካ ውስጥ የዋር ፍልስፍና የዋር ኢኮኖሚ ብዙ ሰው ቀጥሮ ያለበት አንዱ ምክንያት እሱ ነው ያንን አሜሪካን ተስፋይቱ ምድር የአሜሪካን ድሪም ሚል ነገር እንዲፈጠሩ አድርገው ሰዎች ለዛ እንዲዋጉ ያን ቫልዩ ሲንከባከቡ ከነበሩ ሰዎች አንዱ እነሱ ነው እና እሱ ልክ ኮሙኒዝም ሲወድቅ አንድ መጽሐፍ ጻፈ ዘ ኤንድ ኦፍ ሂስትሪ አይነት የሚል መጽሐፍ ጻፈ ምክንያቱም በቃ ኢዝሞች ሲዋጉ ነው ታሪክ የሚፈጠር የነበረው ሁሉም አንድ ከሆነ ሊበራሊዝም አሸንፏል ከዚህ በኋላ ሂስትሪ አይኖርም ነው የሱ ሐሳብ እና ያው የካፒታሊዝሙ ዓለምን ዩፎሪያ ወይም ደስታ ነው በመጽሐፍ መልካው አድርጎ ያወጣው በወቅቱ ስታስበው እኔም በሱ ቦታ ሆን እንደዛ ልል ይችላል ያ በቃ አሸንፋ ኮሙኒዝም ተሸንፏል ካፒታሊዝም አሸንፏል በኋላ ግን ወዲያው የዛው ሰሞን አንድ ጥናታዊ ጽሑፍ የጻፈው ሳሙኤል ሃንቲንግተን የሚባል ይሄው ሌላው አሜሪካዊ እንደዚህ አይደለም ሂስትሪማ አያልቅ ታሪክ አልተጠናቀቀም ከዚህ በኋላ ይላል ክላሽ ኦፍ ሲቪላይዜሽን ላይ ሲናገር ከዚህ በኋላ የአካባቢ ፖለቲካዎች በማንነት ፖለቲካ ይያዛሉ በማንነት የፖለቲካ ግጭት ይወጠራሉ አሁን ልክ እኛ ሀገር እንዳለው ዝም ብሎ እንደውም የኛ ነገር አይቶ የሚያወር ከአቶ መለስ ጋር ግንኙነት የነበረው ሰው ነው እና የዓለም ፖለቲካ ግን የስልጣኔዎች ግጭት ነው ይሆናል በዚህ ይመራል ይላል የአካባቢ ፖለቲካ በማንነት ግጭቶች ማንነት ላይ በተመሰረተ ግጭቶች ይመራል አሁን ልክ እኛ ሀገር እንዳለው ማለት ነው በዓለም ላይ ሰው ደግሞ የስልጣኔዎች ይሆናልና በራሱ ጥናት 10 ስልጣኔዎችን ያስቀምጣል እነዚህ ሊጋጩ ይችላሉ በራሳቸው ደግሞ ስልጣኔ ተብለው ሊቀመጡና ተለይተው ሊታወቁ ይችላሉ ከሚላቸው ውስጥ አንዱ ከ10ሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት ያደረገው የኢትዮጵያ ስልጣኔ ነው ይላል እና አንድ ምዕራቡ አውሮፓ ዌስተርን ተብሎ ነው የተቀመጠው እዛ ላይ እስልምናው ዓለም እንደዚሁ እስላሚክ አለው የሂንዱ ኢንዶ ቻይና እንደዚህ ያለው የምስራቅ አውሮፓ የኦርቶዶክስ ዓለም ይሄ የኦርቶዶክሱ ምስራቅ አውሮፓ ኦርቶዶክስ ስለሆነ የሱ ዓለም ደግሞ በሩሲያ ይመራል ስለዚህ ይሄ ከዚህ እርስ በርስ ይጋጫሉ ግጭቱ ይሄ ነው ዓለም ይመራ ሰውየው ትንቢት ነው ይመስለው የሚገርም ነው እሱማ በነገራችን ላይ አይሁዳዊ ነው መሰለኝ እሱን እንደዛ አድርጎ ተነተነው አሁን ዓለም ላይ የምናየው ዛሬ እሱ 25 ዓመት የጻፈው ነው ስለዚህ ዌስተርን እኛ ሀገር የምናየው አንዱ የውጭ አካል የሆነውን ቡድን ይደግፋል እዚህ ያለው እዚህ ይደግፋል የኛም የአካባቢ ጎሳ ፖለቲካ በዛ ነው የሚመራው ይሄ በማንነትና በስልጣኔ ግጭት ሲመራ እኛም ሂንዱ እንደዚህ ነው የእንትና እንደዚህ ነው የእንትና እንደዚህ ነው ካል የኛ ደግሞ አሁን እንደጻፍኩት ነው አንዱ መገለጫው የምዕራባውያን ይሄ ነው የኢስት ኦርቶዶክስ እንደዚህ ነው ከተባለ የኛ ደግሞ አንድ ስልጣኔ ይሄ ነው ሐሳብ ነው ካላችሁ የት አለ ቢባል የማቀርበው አሁን ይሄንን ነው ይሄ ነው ስለዚህ ግጭቶች ውጊያዎች እርስ በርስ እንትን ያለ ታሪክ እንዲቀጥል የሚፈልጉ ከሆነ አንዱ የመጋጫው እንትኑ በኢትዮጵያ ኦርቶዶክስ ዙሪያ የመከበብ ሁኔታ ኖሮ ከሆነ ራሱን የቻለ ስልጣኔ ሆኖ ስለሚታይ ነው መልክ መታወቂያ አለው ሐሳብ አለው በሐሳቡ ሰዎች እየኖሩበት ነው ራሳቸውን ገንብተውበታል ሀገር ሰርተውበታል ስለዚህ ስልጣኔ ነው ማለት ነው እና ከነዛ ውስጥ አንዱ ነው የዛኛው ሰውየውም በኋላ ያን መልከታውን ያስተካከለ ይመስለኛል ፉኩያማ
አሁንም አለና በዛ መንገድ የዛ ዘመን ላይ ነው። በእኛ ደግሞ በመቅደሱ ሳይ 1985 አካባቢ ላይ ሴቲቱ ተመልሳለች፣ ሴቲቱ ተገልጻለች። ስለዚህ ሰዎች እንደገና ከዚህ መወለድ አለባቸው። አሁን ይሄንን መወለድ አለባቸው ስንል ሴቲቱን አሳደዱ ስንል ሰው ከዚህ እውነት እንዳይገናኝና እንዳይወለድ ይዋጋል ነው። ሰው ከዚህ ከተወለደ ሰው ይሆናል፣ ነገድ አይሆንም። ባቢሎንን ይጥላል። በፍቅር ይሞላል፣ ሰው ይወዳል። በፍቅር ተሞላ ማለት ዓለም በግሪድና በስስት ሰውን በማጣላት በሴራ የሚመራው ዓለም ይሄንን በፍቅር እንመራ የሚለውን ዓለም ይዋጋል። ይሄ እኮ ነው ጠቅላላ አድርገህ ስታወጣው ከሃይማኖትም ስታወጣው። ስለዚህ የሳሙኤል አቲንግተን ከዛ በተሻለ አሸንፎ እየተገለጸ ያለ ይመስለኛል። ተመልካቾቻችን ከደራሲ አዘጋጅ እንዲሁም ተዋናይ ደሞዝ ጎሹሜ ጋር የነበረኝ ቆይታ የዛሬው ይሄን ይመስል ነበር። ሳምንት ሁለተኛውና የመጨረሻውን ይዘንላችሁ እንቀርባለን። እስከ ሳምንት መልካም ጊዜ ይሁንላችሁ።